ውስጥ የነበሩ የሚሰቀጥጡ ያገዳደል ሁኔታዎችን ነው ዛሬ ይዤላችሁ የመጣሁት። ይሄኛው ሮማውያን ይጠቀሙት የነበረው ያገዳደል ዘዴ ሲሆን ማለት ነው ብረት ነው በሬ የብረት በሬ ሆድ ውስጥ ትገባላችሁ። ከዛ ከስር ነው እሳት ይለኮስባችኋል። እሳቱ ከዛን እናንተ ጥብስ አድርጓችሁ እንደ ጥብስ ጥንብጥ ብላችሁ ቀስ እያለ እየጠበሰ ነው በቃ ተቃጥላችሁ የምትሞቱት ማለት ነው። ተጠብሳችሁ ነው የምትሞቱት ማለት ነው። ይሄኛው ደግሞ ኤዥያ ውስጥ የነበረ ነውና ተክል አለ ባምቡ የሚባል ከዛ ተክሉን እዚህ ጋር ይተክሉታል። ተክሉ በሁለት ቀን ውስጥ ከሰው ቁመት በላይ ያድጋልና እያደገ አንድ ቀን ሲል እዚህ ጋር እየደረሰ ሁለት ቀን ሲል እንደዚህ የገባ ማለት በቂጣችሁ ነው እንግዲህ የሚገባው። በቂጥ ገብቶ በዚህ በሆድ አርጎ በሶስተኛው ነው በአራተኛው ቀን በዚህ በአፍ ወጥቷል ማለት ነው። ይሄ ባምቡ ተክሉ ማለት ነውና አስበው እንግዲህ እንዴት ውስጥን ስብርብር አድርጎ እንደሚገልክ። ይሄ ደግሞ ከሁሉም የከፋው ነው የሚሰቀጥጠው ነው። የማትችሉ ሰዎች አይምሯችሁ የሚከብዳችሁ ሰዎች እባካችሁ አሳልፉት። እውነቴን ነው የምላችሁና አይጥ ነው እንደዚህ ያስተኛችሁና አይጧን ሆዳችሁ ላይ እንደዚህ ያስቀምጧታል ማለት ነው። ልብሳችሁን አውልቀው ከዛን ይከደናል። እንደዚህ የብረት ክዳን ይከደንባቸው እንደዚህ። ይሄ ክፍት ነው ልክ አይደለም። እንዲህ ይከደንና ድፍን ያለ ማለት ነው ይከደንባቸውና አናቱ ላይ ብረቱ አናት ላይ ከታች ሳይሆን አናቱ ላይ እሳት ይቀመጣል። ከዛ እሳቱ ብረቱን ያጋለው ሲመጣ መገባባት ስታጣ አይጧ የእናንተን ሆድ ቡርቡር አርገው እንደዚህ ይሉ በልታው ብልትልትልት አርገው በቀልብ ሲጨንቃት የምትገባበት ስታጣ በልታው ትሞታላችሁ ማለት ነው። ምንም አይምሯችሁ ይስጥስ። ቻው